ለምን ተወልደናል? ምን ያደረግን እንኖራለን? ስለምንድን ነው የምንሞተው? የተወለድኩበት ተልኮዬ መክሊቴ ከእግዚአብሔር የተቀበልኩት አገልግሎቴን አውቀዋለሁ ወይ ነው። እግዚአብሔር ሆይ አንተ በሌለህበት እንዳልደክም አንተ ያለህበትንም አውቅ ዘንድ ጥበብ ስጠኝ። እኔ በምድረ በዳ የሚጮህ ሰው ድምፅ ነኝ። የኃጢአት የንስሐ ስብከት እሰብክ ዘንድ ተልኬያለሁ። 4 ነጥብ። አንተ ብቻ የምትሰራው ሌላ ሰው ሊሰራው የማይችለው በልዩነት የክርስቶስን ሥራ ልትሰራ በክርስቶስ እንደተፈጠርክ ታውቃለህ ሆይ። አገልግሎት በሙከራ እና በኩረጃ የሚሆን አይደለም። መለኮታዊ ነገር በስጦታ ነው። እግዚአብሔር የሚከብረው ልታደርገው የተሰጠህን አውቀ ስትፈጽመው ነው። ለአገልግሎት የተዘጋጀ ሰው ማን ነው? የተፈጠረበትን ልዩ ተልእኮን ሲያውቅ ነው። በምን አውቃለሁ? የጊዜን ሚስጥር እንድናውቅ የልቦናችን አይኖች ይክፈት። አንዳንዴ ስኬት የምናጣው ከመንፈስ ቅዱስ ጋር ስለ ስፍራችን ስለማንናበብ ነው። ከሰው ጋር መወዳደርህን ትተህ ተልእኮን ፈልግ። እናት አባትህ ስለተኙ አልተፈጠርክም። እግዚአብሔር በክርስቶስ አስቦ ወለደ። የምትኖረው መልካሙን ሥራ በኢየሱስ ልትፈጽም ነው። ስለ መጥምቁ ዮሐንስ ነው ማካፈላችሁ። ሁሉ ያስደምመኛል የዚህ ሰውዬ ሕይወት። የኖረው 34 ዓመት ነው። የቀየረው ግን ሀገርን ነው። እና ይሄ ዮሐንስ እናቱ ሆድ ውስጥ ሆኖ መንፈስ ቅዱስ መሞላት ብቻ ሳይሆን ኤልሳቤጥ ራሱ የልጁን ንቅናቄ ከመንፈስ ቅዱስ ጋር ያገናኘችው ነው። እና ነቢይ እናትና አባት ያሉት ነው። በብሉይ ኪዳን ተተንብዮለታል። መልእክተኛዬን እልካለሁ ብቻ ሳይሆን ራሱ መድኃኔዓለም የመሰከረለትን ታውቃላችሁ። ምን ልታይ ወደ ምድረ በዳ ሄዳችሁ? ሸምበቆን ነው አይደለም። የተልባ እግር የለበሱ ሽክ ብትን ያለውን የነገስታት ልጆችን ነው። ነብይን 100 ከመቶ ብሎለታል። ታውቃላችሁ። ኢየሱስ መልእክተኛዬ ብሎ አላፈረበትም። እና ዮሐንስ ራሱ በ34 ገደማ ዓመት ቢሞትም ደስታዬ ተፈጸመ ካሉ 4-5 ሰዎች አንዱ ነው። እና ይሄ ሰው ሰማያት ተከፍተው የምወደው ልጄ እሱ ነው ሲል አብን የሰማ መንፈስ ቅዱስ በርግብ መልክ ያየው ኢየሱስን ሳያውቀው የእግዚአብሔር በግ እነሆ ያለ በጣም ምድርን የነጠነቀ ሰው ነው ዮሐንስ። ዮሐንስ ሕዝብ ሁሉ ነቢይ እንደሆነ መስክረዋል ይላል። ሄሮድስ የወንድምን ሚስት ፍታ ይለዋል። ጻድቅና ቅዱስ እንደሆነ ስላወቀው በደስታ ይሰማው ነበር። ቤተ መንግስቱን፣ ቤተ ክህነቱን፣ ሕዝቡን ያነቃነቀ ሰው። እኔ እንደ ሰው እንደኛው ስጋና ደም የሆነው ሰው የመልእክተኛ ማንነት 4 ማንነቶች በሚል በዮሐንስ ማንነት ነው ዛሬ 4 ነገሮች ላካፍላችሁ የምፈልገው። በሉቃስ ወንጌል ምዕራፍ 3 ቁጥር 6 ላይ ስለ መጥምቁ ዮሐንስ ሉቃስ የጻፈው እንዲህ ተጽፏል። ሥጋ የለበሰ ሁሉ የእግዚአብሔርን ማዳን ተብሎ እንደተጻፈ ለኃጢአት ስርየት የንስሐ ጥምቀት እየሰበከ በዮርዳኖስ ዙሪያ ሁሉ ወዳለች ሀገር ሁሉ ወጣ። ዮሐንስ የሚገርም ነው እና የወጣው ከኃጢአት የሚድኑበትን የጽድቅ ዕውቀት ለመመገብ ከምድረ በዳ ወደ ዮርዳኖስ ዙሪያ ሁሉ ወጣ። እንዲነድና እንዲያበራ የእግዚአብሔር መልእክተኛ እንዲሆን ያደረገው ምንድነው? ሉቃስ በግልጽ ይጽፍልን ተልእኮውን ሳይሆን ልዩ ተልእኮውን ያውቀዋል። የዮሐንስ ልዩ ተልእኮ ምንድነው? እንዳገኘው መዘመር አይደለም፣ ቅድም እንዳልኳችሁ እና እንደ ጳውሎስ ማስተማር አይደለም፣ ቤተክርስቲያን መትከልም አይደለም። የሱ ስጦታ እንደ ሉቃስ ታሪክ መጻፍም አይደለም። አባትና እናቱ የነገሩት ሰማይ ምድር ሳይፈጠር በፊት በዮሐንስ ሊፈጽመው ያሰበውን ልዩ ተልእኮውን አስጨበጡት። የዮሐንስ ተልእኮ ምንድነው? ከኃጢአት የሚድኑበት የጽድቅ ዕውቀት መመገብ ነው። ይሄን በምን አወቀው? እና በ8 ቀኑ በተወለደ 8 ቀኑ ሲገርዙት ስምም ሲያወጡ ስሙ ማን ይባል ተባለ። ዮሐንስ ብሎ በብራና ሲጽፍ አንደበቱ ተፈታ። ዘካርያስ መንፈስ ቅዱስ ተሞልቶበትም ትንቢት ተናገረ። ትንቢቱን ሄዳችሁ አንብቡት። ለእስራኤል ለብላቴናው በመራራት እግዚአብሔር የመዳን እንዳስነሳልን ያለ ፍርሃት እንድናገለግለው ብላቴናውን ላከ ይልና አንተ ሕፃን ይለዋል። የ8 ቀን ልጁን ከኃጢአት የሚድኑበት የጽድቅ ዕውቀት ትሰጣለህ ብሎ ተልኮውና ዮሐንስን አገናኘ። ዮሐንስ ከዘላለም በፊት በአብ በወልድና መንፈስ ቅዱስ ውስጥ ስለሱ ያሰበውን ያንን ምስጢር ቀዳና ለልጁ አቀበለው። ዮሐንስ ያደገው ከኃጢአት የመዳን የጽድቅ ዕውቀት መመገብ ነው። ታውቃላችሁ፣ ከኃጢአት ለመዳን ዕውቀት ይጠይቃል። እና በዮሐንስ ዘመን ተራራ ነው፣ ስርጓጎጥ ነው፣ ጠማማ ነው። ስለ ተፈጥሮ አይደለም የሚነግረን። በትዕቢት የተሞሉ ጠመዝማዛ ሕዝብ ነው። በጉቦ የዘቀጠ ነው። ቤተ ክህነቱ ነጭ ልብስ ለበሱ እንጂ የወንበዴ ዋሾች ናቸው። ታውቃላችሁ፣ ሐናና ቀያፋ መርደረሮች ናቸው የሚመሩት። ኢየሱስን ተቀባብለው የገደሉት
እና በሙሉ እናንተ የወንበዴ ዋሻ አረጋችሁት የሙታን መቃብር ይላቸዋል። ዮሐንስ የተወለደበትን ዘመን እኮ ላመለክታችሁ ነው። ህዝቡን የእፉኝት ልጆች ይላቸዋል። የእባብ ልጅ ማለት ነው። የአብርሃም ልጅ ነን ብላችሁ አትመኩ፣ ከዚህ ድንጋይ ልጅ ሊያወጣ ይችላል ይላቸዋል። ማንነታቸው ነው የሚነግረው። ቤተ መንግስቱን ይዩ። የወንድሙን ሚስት ወንድሙን ገድሎ ያገባ ሰው ነው የሚመራው። ሕፃናት ሁሉ ደም የጠጣ ሰው ነው የሚመራው። ዮሐንስ በዚህ ዘመን የተወለደው ይሄ እንደ ተራራ እና ስርጓጎጥ የሆነውን ህዝብ ከኃጢአቱ ንስሐ ይገባ ዘንድ የተላከው ዮሐንስ ነው። ተልኮና ዮሐንስ ተገናኙ ነው የምላችሁ። የእግዚአብሔር መልእክተኛ፣ የሚነድና የሚያበራ መልእክተኛ አንዱ ሚዛኑ ምንድነው? የተፈጠረበትን ተልኮ ማወቁ። በዚህ ጉባኤ ልሞግታችሁ። ለምን ተወልደናል? ምን እያደረግን እንኖራለን? ስለምንድነው ምን ሞተው? የተወለድኩበት ተልኮዬ፣ መክሊቴ፣ ከእግዚአብሔር የተቀበልኩት አገልግሎቴን አውቀዋለሁ ወይ ነው። አይን ጆሮ መሆን አይችልም፣ ጆሮ አይን መሆን አይችልም። ሁሉም በጅማት እየተጋጠሙ አካሉን እንደሚያንቀሳቀሱ እያንዳንዳችን የማይገዛ የማይደገም የማይቀዳ እንደ አሻራና እንደ ስማችን ልዩ ተልኮ እንዳለን ልነግራችሁ እፈልጋለሁ። ዮሐንስ ግን ለተላከበት ሲጀምርም ሲያገባድድም ሲፈጽምም ያውቀዋል። ምንድን የተላከው? ለላኩን መልስ እንድንሰጥ አንተ ማን አሉት? እኔ አለ በምድረ በዳ የሚጮህ ሰው ድምፅ ነኝ። የኃጢአት የንስሐ ስብከት እሰብክ ዘንድ ተልኬያለሁ። 4 ነጥብ። ዮሐንስ ለደሞዝ አይኖርም። ስላጨበጨባችሁ አይመጣም። ድንጋይ ስላነሳችሁ አይደነግጥም። ከተልኮ ግራና ቀኝ አይልም። ሌጦ ለብሶ አንበጣ የበላ ኋላ ቀር ቢመስልህም ከተልኮ ጋር የተገናኘ ሰው ምድር ሊቋቋመው አይችልም። አንቀጠቀጠው ህዝቡን። ለምን? ተልኮና ዮሐንስ ተገናኙ። ወገኖቹ በዚህ ጉባኤ ማንም ተራ ሰው እንደሌለ፣ እኔ አልተማርኩም፣ ሰው አልተቀበለኝም፣ መድረክ ላይ ቆሜ አላቅም የሚል ሰው እንደሌለ፣ አንተ ብቻ የምትሰራው ሌላ ሰው ሊሰራው የማይችለው በልዩነት የክርስቶስን ሥራ ልትሰራ በክርስቶስ እንደተፈጠርክ ታውቃለህ ሆይ? እግዚአብሔር ያልሰጠውን አይጠይቅም፣ የሰጠውን አይለቅም። ዮሐንስ በጳውሎስ አይቀናም። እንደና አጵሎስ ምን ነው ቁጥር 1 2 እያልኩ ባስተማርኩ አይልም። የተሰጠውን አይለቅም፣ ሌላ ለመሆንም አይፈልግም። የነደደና ያበራው ለዚህ ነው። አገልግሎት በሙከራ እና በኩረጃ የሚሆን አይደለም። መለኮታዊ ነገር በስጦታ ነው። ብራዘር ከጌታ የተቀበልከው ሌሎች ሊሆኑት የማይችሉት ልዩ ስጦታ እንዳለ ታውቃለህ ሆይ? ዮሐንስ ሰማያትን ያስደስተው በሰው ልጆች ሁሉ ተቀባይነት ያገኘው አርቲፊሻል ማንነት የለውም። የተሰጠው ይሆናል። ልብሱ ልዩ፣ ምግቡ ልዩ፣ አገልግሎቱ ልዩ። አስገራሚ ሰው እና ይሄ ዮሐንስ ይላል። ኢየሱስም በዮሐንስ ላይ 17:4 አባት ሆይ በምድር ላደርገው የሰጠኝን ሥራ ፈጽሜ አከበርኩ። እግዚአብሔር የሚከብረው ልታደርገው የተሰጠህን አውቀህ ስትፈጽመው ነው አይደለም? በምድር ልታደርገው እንደ ክርስቶስ የተሰጠ ሥራ ምንድን? ለአግሪጳ እንደዚህ በሉልኝ፣ ከጌታ የተቀበልከውን ትፈጽም ዘንድ ተጠቀቅ። ያልተቀበልከውን አይጠይቅህም። በተቀበልከው ከኖርክ ውበትህ እየጨመረ ይመጣል። ለአገልግሎት የተዘጋጀ ሰው ማን ነው? የተፈጠረበትን ልዩ ተልኮን ሲያቅ ነው። በምን አውቃለሁ? በጣም ቀላል ነው። የተቀበልከውን ስትሆነው በጣም ይቀልሃል። የማይቋረጥ ሸክም በውስጥ አለ። ፍሬ ታፈራበታለህ። ሰዎች ይመሰክሩልሃል። ፍሬ ካላፈራ የተሳሳተ ሰው ባትሆንም የተሳሳተ ቦታ አለ። መፈለግ ነው ቦታህን። በጥረት አይሆንም፣ በሞራልም አይሆንም። በስጦታ ነው እግዚአብሔር ነገር። የማያቋርጥ ሸክም። ስለኔ አባቴ ይመሰክራል፣ እናንተ ትመሰክራላችሁ፣ መጽሐፍ ይመሰክራል፣ የማደርገው ሥራ ይመሰክራል አለ ጌታ። በቦታና በስፍራ ስትሆን እየደመክ ተፈጥሮ እየተገዛልህ ሰዎች እየተማረኩ ልብህ እየመሰከረልህ ነው የምትመጣው። ዮሐንስ በተልኮ ውስጥ ነበር። የሚነድና የሚያበራ የሆነው ልዩ ተልኮውን ስለሚያውቅ። ተልኮ ምንድነው? ከኃጢአት የሚድኑበት የጽድቅ ዕውቀት መስጠት ነው። የንስሐ ሰባኪ ነው። ሰዎች ወደ ንስሐ እንዲመጡ እንዲሰብክ ነው። ብሉይ የተነበየለት አባቱ ያረጋገጠለት ኢየሱስም ማህተም ያተመለት ተልኮውን ስለኖረ። ይሄ ብቻ አይደለም። ዮሐንስ ታውቃላችሁ፣ ዘካርያስ ሉቃስ ይጽፍልን የእግዚአብሔር ቃል ወደ ዘካርያስ ልጅ ወደ ዮሐንስ በምድረ በዳ መጣ። ምድረ በዳ ቃል እስኪመጣለት ተቀምጧል። ምድረ በዳ እኮ የሚንቀለቀል ነው፣ ሰው የሚኖርበት አይደለም። ዮሐንስ መንፈስ ቅዱስ ተሞልቷል።
ምድረ በዳ የቆየው ያነሰው ትምህርት ስላለ አይደለም፣ የመለኮትን ጊዜ ሲጠብቅ ነው አይደል? ተልኮ ማወቅ ብቻ ሳይሆን ጊዜን ማወቅ የመልእክተኛ ሁለተኛ ባህሪ። ዮሐንስ ጊዜውን ያውቃል እና በዛ ምድረ በዳ ምን ታደርጋለህ? የዘካርያስ የኤልሳቤጥ ልጅ ከሆንክ መልእክተኛ ነህ፣ የኤልያስ መንፈስ አለብህ ከተባልክ ብትለው ብራዘር በጊዜ ነው የምወጣው። እግዚአብሔርን አልቀድምም፣ አልዘገይም። በጊዜው ስለወጣ ነው ውበቱ የጨመረው። ዮሐንስ አለው ፊሽካ ነፋለት። ዮሐንስ ጀምራለሁ። ከምድረ በዳ ማርሽ ቀየረ። ዮሐንስ አልቀደመው፣ አልዘገየም። ዮሐንስ ይመስላችኋል እንጂ የጊዜው ዮሐንስ ነው። በጊዜ ውስጥ የእግዚአብሔር ሥራ በጣም ታላቅ። እኔ ስለ ምጽአት እኮ አይደለም እላችሁ፣ ነገር ግን መለኮታዊ ቀጠሮ ለአገሮች ለግለሰቦች ቀጥሯል እግዚአብሔር። የጊዜን ምስጢር እንድናውቅ የልቦናችን አይኖች ይክፈት። ዝም ብሎ የሚመሽ የሚነጋ አይደለም። በዘመናት በወራት በቀናት በሰዓታት ውስጥ ምስጢር አለ። ጌታ ኢየሱስ ታውቃላችሁ፣ በዚህ በ12 ዓመቱ እኮ አንቀጥቅጣቸዋል። ሲናገርና ሲጠይቅ ሲመልስም ተገረሙ ሊቀ ካህናቱ። ነገር ግን አልተገለጠም። ለምን? ጊዜው ገና ነው። ዕውቀት አንሶት ነው። አምላክ እኮ ነው። በ30 ዓመቱ ሲጠመቅ ሰማይ ተከፈተ። ኢየሱስም በይፋ ማገልገል ጀመረ። በ3 ዓመት ተኩል ገለበጠው። አባቶች ሰዓቱ ደርሷል ይላል እና ውበቱ የዮሐንስ የተገለጠው ልዩ ተልኮውን ብቻ ሳይሆን ልዩ ጊዜውን አውቋል። ከምድረ በዳ የእግዚአብሔር ቃል መጣለት። ውበት ጊዜን የሚያውቅ ዮሐንስ። ሶስተኛ ዮሐንስ ስፍራውን ያውቃል። ዮሐንስም ወደ ዮርዳኖስ ማዶ ወጣ። ሮም ሄዳ ይላችሁ። በዓለም ሁሉ ወንጌል እንድንሰብክ የእግዚአብሔር ፈቃድ ቢሆንም ስፍራና ዳርቻ የሚመድብልህ የእግዚአብሔር ልጅ ኢየሱስ ነው። አንዳንዴ ብር ብለን ስፍራችንን ያለ ምሪት እንለቃለን። አየህ፣ ስለዚህ ስኬት የሚያንስህ አንዳንዴ ያለ ምሪት ስፍራን ስለቀየርክ ሊሆን ይችላል። በሁሉ ቦታ ስኬት የለም። ይኸውልህ አንዳንዴ ስራውን እስኪጨርስ ድረስ ስጋህን በጥርስ ነክሰህ ባይመችም እግዚአብሔር ይመቸው። ስፍራውን የሚለቅሰው ከጎጆ እንደሚርቅ ወፍ ነው ይላል እና በዓላማ በአንድ ቦታ ሲያስቀምጥህ ከመንፈስ ቅዱስ ጋር መናበብ ጥሩ ነው። ዮሐንስ በዮርዳኖስ ዙሪያ ሄደ። ለምን ሄደ? ውሃላ ለማጥመቅ ነው የተላከው። የሄደውም በወንዞች በባህር ስር ነው። ዮሐንስ መቄዶንያ አልሄደም፣ ሮም አልሄደም። እንዲያውም ከዚህ ከገሊላ ውጪ ያገለገለበት ስፍራ የለም። አንዳንዴ ስኬት የምናጣው ከመንፈስ ቅዱስ ጋር ስለ ስፍራችን ስለማንናበብ ነው። ትዝ ይላችኋል፣ ጳውሎስ ወንጌል ሊሰብክ ነው ሄደው፣ ሊነግድ አይደለም። መንፈስ ቅዱስ በመንገዱ ላይ ቆመበት። የክርስቶስ መንፈስ ከለከለው። 5 ከተሞች ላይ ብዙ ዓመት ነው ኢንቨስት ያደረገው። ወደ መቄዶንያና እርዳን የሚል ራእይ ሲያይ በፍጥነት ወደ መቄዶንያ ሄደ። ከሲላስ ጋር ሄደ። ማንም ሊቋቋመው አልቻለም። ከገረዱ አጋንንት ወጣ። እስር ቤቱ ይንቀጠቀጣል፣ ምድር ይንቀጠቀጣል። ሊዲያ ጌታን ታምናለች። ኢሮፕን አነቃነቃት። ለምን? ያው ጳውሎስ ነው እኮ። አሁን ግን በስፍራው ላይ የቆመ ጳውሎስ ነው። ለምንድን ነው ጳውሎስ ስኬት ያጣው? አየህ፣ ስለመሰለው ሄዶ ነዋ። ወደ መቄዶንያ ምን መጣ? ራእይ ስለተቀበለ ነዋ። ቀድሞ ቢጠይቀው አይከስርም ነበር። እግዚአብሔር የሚናገር አምላክ እኮ ነው። በውስጥህ ቀይ መብራት እያበራ ጥሰ መሄድ አደጋለሁ። ሲኦል ባትገባም ስኬት ግን የለም አይደለም። እና ዮሐንስ ያገለገለው እንዲነድ እንዲያበራ ያደረገው ስፍራውን ስላወቀ ነው። ጊዜውን ስላወቀ ነው። ልዩ ተልእኮውን ስላወቀ ነው። ሰዎች ሁሉ አንተ መሰከርክለት፣ ወደ ኢየሱስ ሄዱ ተባለለት። ኢየሱስ አረጋገጠለት። ደስታዬ ፍጹም ሆነ አለ ዮሐንስ። በተሰጠው ዘመን ነደደና በራ። ሁሉ የተጻፉ ገጾች ነበሩት። ለምን? ጊዜውን ያውቃል ዮሐንስ፣ ስፍራውን ያውቃል፣ ተልእኮውን ያውቃል። እንደ ፀሐይ ብርሃን እየደመቀ በስብከቱ ክርስቶስ እየጎላ ብዙዎችን መሪ ጌታ ሆኖ ወደ ክርስቶስ መራቸው። አስገራሚ ዮሐንስ ሩጫውን ጨርሶ ይሄዳል። ተረኛ መልእክተኛ አንተ ነህ። እግዚአብሔር ይላል ከሰው ጋር መወዳደርህን ትተህ ተልእኮውን ፈልግ። ለምን ተፈጠርኩ ብለህ ጠይቀኝ፣ መንገድን አሳይሃለሁ። ስለዚህ ለሚጠፋ እንጀራ ለምድራዊ ነገር አትኖርም። እናት አባትህ ስለተኙ አልተፈጠርክም። እግዚአብሔር በክርስቶስ አስቦ ወለደ። የምትኖረው መልካሙን ሥራ በኢየሱስ ልትፈጽም ነው። እግዚአብሔር ይላል ለአንዳንዶች
እስካሁን ሳሰለጥናችሁ ነበር በጓዳ። አሁን ጊዜው ደረሰ። በምድረ በዳ ኖርክ ማለት አትረባም ማለት አይደለም፣ የጊዜ ጉዳይ ነው። እግዚአብሔር ሊመነዝርህ ስርጓጎጡን ባንተ ሊያስተካክል ጠማማውን ሊያስተካክል የመለኮት ሰዓት ሞላ። ስለዚህ አሁን ጆሮውን አንቀተህ ከመለኮት ሰዓት ጋር መገስገስ በኢየሱስም ይሁን። አሜን። የዘላለም አምላክ የት ትፈልገኛለህ? አይደለም ባስቀመጥከኝ ቦታ የስብከቴ ትኩረት ምን ሊሆን ይገባል? የጊዜው የመለኮት ፕሮግራም ምንድነው? ተናብቤያለሁ። አሁን በጣም ደስተኛ ነኝ። እግዚአብሔር ልቦናችሁን ይክፈት። እንጸልያለን።